ምንም በዛው አሳያቸዋል። የግቢ ማለት ነው ሐምሌ 19 እና ታህሳስ 19 እንዴት እንደሚሞላ እዚህ ራሱ ቦታችን እኛ ውጭ ላይ ነበረ ስናስቀድስ የነበረውና ይሄ እንዳለ የምትመለከቱት በዛ በኩል በጣም ሰፊ ነውና ሙሉ ህዝብ ብቻ ነው የሚሆነው። ወዳጁ ብዙ ነውና ለዛ ምን ነው ዛሬ የምንገኘው በቁልቢ ቅዱስ ገብርኤል ገዳም ላይ ነው። ይህም የሆነበት ምክንያት ለስራ መጥተን ነበር እዚህ ቦታ ላይ የመጣ ነውና እዚህ የገዳሙ አስተዳዳሪ ከልብ እናመሰግናለን ላደረጋችሁልን አቀባበል። እዚሁ ምሳችንን በልተን እንደገና ቡራኪያቸውን ተቀብለን እየወጣን ነው የምንገኘው። ያው ውስጡን እንዳላሳያቸው አሁን ግንባታ ላይ ነው የሚገኘው። ታቦተ ሕጉ ነው የሚገኘው። ጳጳሳት ማረፊያ ወደ ሆነው ቦታ እዛ ጋር ነው የሚገኘውና ስለዚህ ቀጣይ ሐምሌ 19 ስትመጡ ሁላችሁ ግንባታው አልቆ ታቦቱን ወደ መንበሩ ተመልሶ የምታገኙት ይሆናል። ሀገረ ሐምሌ 19 ወደ ቁልቢ ቅዱስ ገብርኤል ገዳም ለምትመጡ ሰዎች በሙሉ እንደ ማሳሰቢያም እንደ ጥንቃቄም እንደ መልእክትም ይሄንን መልእክት ቁጠሩትና የዛን ቀን ስትመጡ አብዛኞቻችሁ መጣችሁ የማታውቁ ሰዎች ካላችሁ ይሄ መልእክት ለእናንተ ይጠቅማችኋል ብዬ ስላሰብኩ ነው የምነግራችሁ። ይሄንንም ያደረኩበት ምክንያት እኔ ለመጀመሪያ ጊዜ በመመጣ ሰዓት የያዝኩት ልብስ በጣም ትንሽዬ ስለነበረ ቅዝቃዜ ይሄ ቦታ በጣም የሚቀዘቅዝ ቦታ ስለሆነ ለቅዝቃዜ የሚሆን አለባበስ ብትለብሱ ከዛ ደግሞ ስሊፒንግ ባግና እንዲሁም አመቺ የሆኑ ነገሮችን ይዛችሁ ብትመጡ ጥሩ ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ ድንኳን ይዛችሁ ብትመጡ ድንኳን ያልኩበት ምክንያት አጋጣሚ ዝናብ ሊጥል ስለሚችል የምናርፈው ገብርኤል ግቢ ውስጥ ስለሆነ ስለዚህ ለዛን ጊዜ አመቺ ይሆናል ብላችሁ ብታስቧቸው ነገሮች ይዛችሁ ብትመጡ ብዬ አስባለሁ። ከዛ በተጨማሪ ደግሞ አለባበሳችሁ የሚሞቅ ካልሲ፣ ኮፍያ እንዲሁም ጓንትና ጃኬቶችን ይዛችሁ ብትመጡ ጋቢዎችን የምትለብሷቸውን ይዛችሁ ብትመጡ ብዬ አስባለሁ። ሌላ ደግሞ ወደዚህ ቦታ መምጣት የምትፈልጉ ሰዎች ካላችሁ ከጉዞ ውጪ መምጣት እንፈልጋለን ካላችሁ ላምበረት መናኸሪያ ውስጥ በማንኛውም አገልግሎት የሚገኝ ይሆናል። የዛን ቀን ምናልባት ብዙ ሰዎች ተጓዦች ስለሆኑ ላታገኙ ትችላላችሁ መኪና። ስለዚህ ቀድማችሁ ሌሊት 10 ሰዓት ላይ በመውጣት እዛው ላምበረት በመገኘት ትራንስፖርት አገልግሎት የምታገኙ ይሆናል ማለት ነው። ከገብርኤል ወደ አዲስ አበባ ለመመለስ ደግሞ እንዴት ነው የምንመለሰው ካላችሁ ከዚሁ ከገብርኤል የሚጭኑ አሉ፣ አዲስ አበባ የሚጭኑ አሉ። በዛ በእለቱ ያልሞሉ መኪኖች ባዶ የመጡ መኪኖች ስለሚኖሩ እንደዛም ታገኛላችሁ። ከዛ በተጨማሪ ደግሞ እንዴት መምጣት እንችላለን፣ በኖርማል ቀንስ እንዴት ነው መምጣት የምንችለው ካላችሁ እኛ የመጣ ነው ላምበረት ሄደን ከላምበረት መናኸሪያ ወደ ቁልቢ ወይም ድሬዳዋ የሚለውን ታክሲ ይዘን የመጣ ነው። ከዛ በኋላ እኛ ድሬዳዋ መግባት ስለፈለግን ቅዱስ ሚካኤልን ማክበር ስለፈለግን ድሬዳዋ ገባን። ካለበለዛ ደግሞ ቁልቢ ድረስ መታችሁ ታች መጨረሻ ላይ ትወርዳላችሁ የድሬዳዋ መኪና ከያዛችሁ ማለት ነው። ከዛ ደግሞ ከታች ወደ ላይ ለመምጣት ከፈለጋችሁ ደግሞ ባጃጆች ስላሉ እነዛን ባጃጆች መጠቀም ትችላላችሁ ማለት ነው። ከዛ በተጨማሪ እዚህ አካባቢ ላይ ለሐምሌ ወር ለበዓለ ንግስቱ ቦታ ማስያዝ ከፈለጋችሁ ቤት መከራየት ከፈለጋችሁ ቀድማችሁ መገኘት አለባችሁ ብዬ አስባለሁ። ምክንያቱም ቀድመው ነው የሚያዙት እነዚህ ቤቶችና ቤቶች አሉ፣ የሚከራዩ ቤቶች አሉ። ስለዚህ እናንተ ቀድማችሁ መገኘት አለባችሁ ብዬ አስባለሁ። ሌላ ተጨማሪ የምትጠይቁኝ ካላችሁ የምትፈልጉት ነገሮች ማረጃዎች ካሉ እንደገና ደግሞ እንድንሄድባቸው የምትፈልጓቸው ቦታዎች ካሉ ከዚህ በኋላ ይሄ ዩቲዩብ የእናንተ ነውና እናንተ እዚህ ቦታ ሄዳችሁ አሳይኝ ባላችሁኝ መሰረት
ቦታው ድረስ ተገኝቼ ለእናንተ የሚጠቅማችሁ መረጃ የማደርስ ይሆናል። ስለዚህ እንደ ጧፍ ሚዲያን ሰብስክራይብ በማድረግ ሌሎች ቦታዎችን እንድንጎበኝ እንድናይ ስለምታደርጉን ሁላችሁንም ከልብ እናመሰግናለን። አሁንም ወደፊትም ከኛ ጋር በመሆን እንዳትለዩ፣ አብራችሁን ቆዩ። መንገደኛ ለምሳሌ አንቺ ማጭናት እንኪ ስሚኝ፣ ቆይ ስለምንማ አንቺ ቆቆ እግዚአብሔርን ጉልበት አይደለም። በጊዜያለሁ በይ ሽንቷን ለቅቀት ሐምሌ ወርን የምናፍቅባት አንዷ ምክንያት ምን እንደሆነስ ታውቃላችሁ? ወደ ቁልቢ ቅዱስ ገብርኤል ገዳም ስለምመጣ ነው። ስለዚህ ሁላችሁም የዛን ቀን መሄድ የምትፈልጉ በሙሉ ቤተ መድኃኔዓለም መንፈሳዊ ማህበር ወደዚህ ቦታ ጉዞ አዘጋጅቷል። ስለዚህ በስር በምናስቀምጥላችሁ ስልክ ቁጥር በመደወል ኑ አብረን እንጓዝ፣ ኑ አብረን ከበረከቱ እንሳተፍ።